ምን ተባለች? አፍ ያለው ያግባሽ ወይስ ከብት ያለው ተባለች አሉ። ድሮ ከብት የሀብት መለኪያ ያው እንደ ቪኤት ቁጠሩት እንግዲህ አፍ ያለው ያግባሽ ወይስ ከብት ያለው ስትባል አይ አፍ ያለው ያግባኝ አለች አሉ። ለምን ስትባል አይ አፍ ያለው ከብት ያለውን ያመጣዋል። ምንላል? መማርና መማር መማርና መማር እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ ዛሬ ያሰባሰበን ዋና ምክንያት ምንድነው? ልጆቻችን መንፈሳዊው አሁን አዲስ በወጣው የመንፈሳዊ ካሪኩለም በግሬድ ወይም ደግሞ ልክ እኛ ባለማዊ ትምህርት እንደተማርነው ግሬድ 1 ግሬድ 2 ግሬድ 3 እንደምንለው ማለት ነው። አንደኛ ክፍለ ትምህርት፣ ሁለተኛ ክፍለ ትምህርት ብዬ ተርጉሜዋለሁ። እንግዲህ ግሬድ ማለት ክፍል ስለሆነ ማለት ነው። በዛ ግሬድ እንዲማሩ በወጣው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲሱ የሥርዓተ ትምህርት መሰረት ይመስለኛል 4ኛ 5ኛ ክፍሎች ወደ ቀጣዩ ተሸጋግረዋል። ቀዳማይ የተማሩ ደግሞ ተሸጋግረዋል። ስለዚህ አሁን እያደረግን ያለነው ምንድነው? ከአንዱ ክፍለ ትምህርት ወደ ሌላው ክፍለ ትምህርት እያሻገርናቸው። ስለዚህ ከመማር ወዴት ነው እየተሸጋገሩ ያሉት? ወደ መማር ማለት ነው። ከቀዳማይም እንዲሁ ወደ ካላይ፣ ህፃናት የነበሩት ወደ ማዕከላዊ የነበሩት ወደ ወጣቶች። ስለዚህ የሽግግር ሰዓት ላይ እያስመረቅናቸው ነው። ጨርሰዋል ብለው ግራጁዌት እያደረግናቸው አይደለም። በቃ ከዚህ በኋላ ትምህርት አልቋል ጨርሳቸዋል ከዚህ በኋላ እያልናቸው አይደለም። ከአንዱ ክፍለ ትምህርት ወደ ሌላው እያሻገርናቸው ነው። ኢንፋክት የህፃናቱን ብቻ ሳይሆን የትኛውም ክፍለ ትምህርት ዓለማዊውም በሉት መንፈሳዊ ተመርቆ አንድ ሰው በቃ ትምህርት ጨርሷል ከዚህ በኋላ ሁሉ ተካቶለታል ጨርሷል የሚባል ነገር የለም። ለምሳሌ እኔ ምናልባት አራያ ላልሆናችሁ እችላለሁ፣ ግን እንደ ልምድ በሕክምና ሳይንስ በመጀመሪያ ዲግሪ የዶክትሬት ዲግሪ ነው የምንለው በሐኪምነት ከ3 ዓመት በፊት ተመረኩኝ ልክ እንደ ልጆቻችሁ። ከዛ በኋላ ግን ጠቅላላ ሐኪም ነህ በቃ ከዚህ በኋላ ሁሉንም ማከም ስለምችል ቁጭ በል አይደለም የሚባል። በአንዱ ክፍለ ትምህርት ደግሞ በአንዱ ወይ በሆድ ወይ በአንጀት አይደለ ወይ በቆዳ በሆነ ነገር ደግሞ ስፔሻላይዝ ማድረግ በልዩ ሁኔታ ለምሳሌ የውስጥ ደዌ የሚለውን መርጬ እንደገና ሌላ 4 እና 5 ዓመት ምን እላለሁ። ስለዚህ መመረቅ ማለት ምን ማለት ነው? ከመማር ወደ መማር ነው። ኢንፋክት መመረቅ ማለት በቃ ትንሽ ኢንትሮዳክሽን ማወቅ ነው፣ መቅድሙን ማወቅ የሕክምናውን መቅድም ነው የነገሩ። ስለዚህ አንዱ ቦታ ላይ ደግሞ እንደገና ለመማር ስፔሻሊቲ ይማራለው ማለት ነው። እሱን ከተመረኩኝ በኋላ ደግሞ ከውስጥ ደዌ ከውስጣዊ ሴሎቻችን መሃል ወይ የጨጓራውን ወይ የጉበቱን ወይ የአንጀቱን ደግሞ ሰብ ስፔሻላይዝ አደርጋለሁ ማለት ነው። እንደገና ሰብሰብ ሁላ 4 5 ሁላ ይሄዳል። እንግዲህ አሁን በሀገራችን አጠቃላይ ሁኔታ ትምህርት እንዴት ነው እየሄደ ያለው? የትምህርት ሁኔታችን እንዴት ነው? ዓለማዊም ሆነ መንፈሳዊ የሚለውን ወደ ጎን ላቆየውና ሁሉም ነገር ከመማር ወደ መማር የሚሸጋገር መንፈሳዊውን ትምህርት እንደዚህ አስቀድሞ ፊደል ቤት አንድ ሰው ፊደል ይቆጥራል፣ መልእክተ ሐዋርያዊ ይማራል። ከዛ በኋላ በፊደል ያጠናውን በዜማ ይማራል። ውዳሴ ማርያምን መልእክታትን በፊደል ያነበበውን በዜማ ይማራል። ያንን ደግሞ በፊደልና በዜማ ያወቀውን በቅኔ ያራቀቀዋል፣ በሰምና ወርቅ ይማረዋል። መጨረሻ ላይ ደግሞ ምስጢሩን በትርጓሜ ቤት ይማረዋል። ይሄንን ሁሉ ተምሮ አጠናቀቀ ማለት ግን አይደለም። በቀለም የተማረውን ደግሞ በተግባር በስብከተ ወንጌል ይማረዋል ማለት ነው። ስለዚህ ዛሬ ህፃናቱን ስናስመርቅ ከክላስ ወደ ክላስ ከመማር ወደ መማር ስናሻግር ትምህርት እንደማይቆም የሰንበት ትምህርት ቤት አመራሮችም አስተባባሪዎችም ሌሎቻችሁ ከትምህርት ወደ ትምህርት ከመማር ወደ መማር ማሸጋገር እንዳለብን ልናውቅ ያስፈልጋል። አንዱ እሱ ነው። ብዙ አላበዛም ስላልኳችሁ። ስለዚህ ትምህርት በቃኝ የሚባል ነገር አይደለም። ሰርከምስታንሶች እኛን ዲፋይን ሊያደርጉን አይገባም። ተስፋ ወደ መቁረጥ መሄድ የለብንም። በዚህ አጋጣሚ ዓለማዊውንም ትምህርት ለመጥቀስ ፈልጌ ነው። ብዙዎቻችን እንደ ወላጅ ወደፊት እንደሚጠብቀን በጎ ራዕይ ደግሞ እንደ ተማሪ የምንጨነቅባቸው ብዙ ነገሮች አሉ። ተምሬ ስራ ባላገኝስ፣ ስራ አግኝቼ ደሞዙ ብዙ ባይሆንስ እያልን ሐሞታችንን እያፈሰስን ከትምህርት ዓለም መራቅ የለብንም። ያለው ነገር ይቀየራል አይደል? ሁሌ እንደዚህ እንደሆነ አይቀርም። ስለዚህ የማይጠፋ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ምንድን ነው የሚለው? ሌቦች ቆፍረው የማይሰርቁት ብል የማይበላው መዝገብ ለእናንተ ሰብስቡ ነው የሚለው። ብል የማይበላው አይጥ የማይበላው ሌቦች ቆፍረው የማይሰርቁት መዝገባችን የመጀመሪያው ነገር እውቀት ነው።
ንብረቱ ኃላፊ ዓለሙ ኃላፊ ነው አይደል የሚለው ቅዳሴያችን። ንብረት ሊሄድ ሊመጣ ይችላል። አይምሮአዊ እውቀት ግን ለዘላለም ይኖራል። ንብረቱንም የሚያመጣው እሱ ነው። አንዷ ምን ተባለች? አፍ ያለው ያግባሽ ወይስ ከብት ያለው ተባለች አሉ። ድሮ ከብት የሀብት መለኪያ ነው። ያው ለቪኤት ቁጠሩት እንግዲህ አፍ ያለው ያግባሽ ወይስ ከብት ያለው ስትባል አይ አፍ ያለው ያግባኝ አለች አሉ። ለምን ስትባል አይ አፍ ያለው ከብት ያለውን ያመጣዋል በአፉ ማለት ነው። ስለዚህ በአንደበታችን፣ በአይምሮአችን፣ በእጃችን ዛሬ የምንጓጓለትን ሁሉ ነገር እናመጣለን። በጣም ብልጥና ብል የሆነ ሰው ደግሞ ከማቴሪያሊስቲክ ነገሮች በላይ ጽድቁን ያስቀድማል። አስቀድማችሁ መንግስቱን ጽድቁን ምን በሉ የቀረው ይጨመርላችኋል። አባቶቻችን አስቀድመው እግዚአብሔርና ጽድቁን ስለፈለጉ ዛሬ እኛ የምንጋደልለት ነገር ዝም ብሎ ይመጣላቸው ነበር። ስለ ገንዘብ አይጨነቁም። እኛም ወርቅና ብር የለንም፣ ነገር ግን ያለንን እንሰጥሃለን ብለው ሞት የሚያስነሱ ነው የሆኑት። ዛሬ ቅደም ተከተሉ ስላንታታ ነው የተምታታብን የተቸገርነው እንጂ እግዚአብሔርን ያስቀደመ ሰው ወድቆ አይወድቅም። እምነትን ማጠንከር፣ እግዚአብሔርን ማስቀደም፣ የጥበብ ሁሉ መጀመሪያ፣ የእውቀት ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን ከመፍራት ልጆቻችንን ማስጀመር። ቀለሙን ብቻ እንዲያጠኑ አይደለም፣ ጸሎትን እናስጠናቸዋለን። ቤት ውስጥ ቅዳሴ ስንመጣ ይዘናቸው እንመጣለን። ጸበሉን እናጠጣቸዋለን። ለምጽዋት ለመንፈሳዊ ነገር እናነቃቃቸዋለን። እሱን ማሰብ ያስፈልጋል። ከዛ የተረፈው ግን እንደሚቀየር እንደሚለዋወጥ ጊዜም እንደሚያልፍ እንደ 2017 እንደሚያልፍ ሁሉ ማለት ዘመኑ እንደጠላ ያልፋል። አንተክም ወአመቲኒ እያልቅ ሁሉ እንደጠላ ያልፋል። ወከመ ሞጣት ወይልጦ ሞተወለጡ እንደ መጋረጃ ሁሉ ተጠቅልላቸዋለህ። አንተ ግን አንተ ነህ። አመቶች ከቶ አያልቁም። የማያልፈውን እሱን ስትይዝ የነገሮች መለወጥ አይገርምህም ማለት ነው። ስለዚህ ይለወጣል ሁሉም ነገር። ዛሬ ልጆቻችን ከ100% 3% እየወደቁ በሚሊዮኖች ማለት ትምህርት፣ ዕውቀት፣ ኢንተለጀንስ ዋጋ እንዳጣ አይቀርም። የሁላችን የቤት ውስጥ ህመም ስለሆነ ይሄን የምነግራቸው ነገራችን ይቀየራል። የማይቀየረው ምንድነው? ዕውቀታችን ይዘን እንቀመጣለን። ነገ ነገሮች ሲቀየሩ ሲስተካከሉ የተማረ ይፈልጋል በመንፈሳዊም ባለማው። ስለዚህ ልጆቻችንን በዛ ወይ እንቀጥ እናሳድግ። በነገራችን ላይ እኛም በዛ ወይ ነው ማሰብ ያለብን። እድሜም አይገድበው፣ ሁኔታዎችም አይገድቡት። ራሳችንን እያበቃን አድቫንስ እያደረግን ከመማር ወደ መማር ማሳደግ አለብን። ብዙ ላለማብዛት እዚህ ላይ ተዋዋሉ። ከመማር ወደ መማር። መማር የሚለው ቃል በነገራችን ላይ ትምህርት መማር ብቻ አይደለም። ምህረት ከሚለው ቃል መማር፣ ምህረት ማግኘት፣ መማር የሚል ቃልም አለው። ያው እንግዲህ አሁን እኔም ከመማር ወደ መማር ለመሸጋገር ሐዲሳትና ሊቃውንትን ጥንት በልጅነት ስለተማርኩኝ አሁን ደግሞ ወደ ቅኔ መማር ሄጃለሁና እንደ ቅኔ ነገር ላደርግ እችላለሁ ማለት ነው። እንግዲህ መማር ስላችሁ መማር ብቻ አይደለም፣ መማር ምህረት ማግኘት። በመንፈሳዊ ዓለም መማር ቀለም መቁጠር ብቻ አይደለም፣ ሽምደድ አይደለም፣ ዝም ብሎ ቅኔውን መጮህ ብቻ አይደለም፣ መዝሙሩን መዘመር ብቻ አይደለም። ምህረት ማስገኘት መቻል አለበት። ለመንግስተ ሰማያት የሚያበቃ መቻል መሆን አለበት አይደለም። ለፍተን ተምረን ጸልየን መንግስቱን ካልወረስን ተጥለን የምንቀር ከሆነ ምን ዋጋ አለው? ስለዚህ ቀለሙን መቁጠር የልምድ ምልልስ እንዳይሆን ዛሬ አገልጋዮች፣ ሰንበት ተማሪዎች ሁላችንም ማሰብ መገንዘብ የሚጠበቅብን ነገር የተማርናትን አንድ ፊደልና አንድ ቀለም ለጽድቅ አገልግሎት መዋል ነው ያለብን። መንግስቱን መውረሻ ዲያብሎስን ድል መንሻ እስካልሆነ ድረስ መማር ሊሆን አይችልም። በመንፈሳዊ ዘርፍ ምንመታው ከበሮ፣ ምንጸነጽረው ጽናጽል፣ ምንዘማው መቋሚያ፣ ምናነበንበው መነባነብ፣ ምንሰራው ድራማ፣ ምንጽፈው መዝሙር ሁሉ ካላጸደቀን ዋጋ የለም። ስለዚህ መማር ለመማር ማለት ነው፣ ምህረት ለማግኘት። ምህረት ማለት ደግሞ ብዙ አይነት ነገር ነው። የማቴዎስ ወንጌል ምዕራፍ 5:7 ላይ ብፁዓን መሐሪያን የሚምሩ ብፁዓን ናቸው። መማር ለመማር በሚለው የሚምሩ ብፁዓን ናቸው። እስመ ሎሙ ይምሃርዎሙ እነሱም ይማራሉና። እስቲ በሉት አብራችሁ። የማቴዎስ ወንጌል ምዕራፍ 5:7 ነው። የሚምሩ በሉ እስቲ። ብፁዓን ናቸው እነሱም ይማራሉና። ትልቁ ነጥብ ደግሞ እዚህ ጋር ነው። መማር መቻል፣ ሌላውን ይቅር ማለት መቻል። ምህረት ወይም ደግሞ መማር በሶስት አይነት መንገድ ይገልጡታል። ይሄንን የማቴዎስን ወንጌል ተምረው የሚያስተምሩ ተርጉመው የሚተረጉሙ ሊቃውንት ምህረት ሶስት አይነት ነው። ምህረት ስጋዊ፣ ምህረት መንፈሳዊ፣ ምህረት ነፍሳዊ ይባላል። ምህረት ስጋዊ ምን መሰላችሁ? ለመማር ነው የሚምሩት።
ምክንያቱም የሚምሩ ብፁዓን ናቸው ይላል። ይማራሉና እንድንማር ምን እናድርግ? እንማር። ምን አይነት ምህረት አለ? ስጋዊ ምህረት አንደኛው ቀዶ ማልበስ። እስቲ በሉ ቀዶ ማልበስ፣ ቆርሶ ማጉረስ፣ ለበደሉ ይቅርታ፣ ከበደሉ ማሩንታ። እነኚህ ነገሮች ናቸው ስትማሩ። አሁን እናንተ ቀዳማይ ካላይ ብላችሁ ወደ ትርጓሜ ቤት ስትመጡ ይሄንን ያስተምሯቸዋል። ስጋዊ የሆነው ምህረት በዚህ ዓለም ላይ ማንኛውም ሰው የሚጠበቅበት ሃይማኖት ቢኖረውም ባይኖረው የሚጠበቅ። አሁን እኮ ቀዶ የሚያለብስ ከልብሱ የሚሰጥ ብዙ የማያምን ሰው አለ አይደል? እኛ አመንን ከምንለው በላይ ድሆችን የሚረዳ ስንት ሰው አለ፣ ግን ሃይማኖት የሌለው። ይሄ ሰው ስለሆነ ብቻ የሚያደርገው ነገር ነው። ስንቶች ዛሬ ተፈናቅለዋል፣ ስንቶች እየሞቱ ነው፣ በየደጃችን እየወደቁ ነው። የታወቀላቸውም ያልታወቀላቸውም ረሃብተኞች፣ ችግረኞች አሉ በየደጃችን። ስለዚህ ቀደን ብናለብስ፣ ቆርሰን ብናጎርስ፣ ለበደለን ይቅር ብንል፣ ብንበደል ደግሞ ይቅር ብንል፣ ለበደለን ማሩኝ ብንል፣ ይሄ የሰውነት ድርሻችን ነው። ክርስቲያን መሆን ብቻ አይጠይቅም። ሰው የሆነ ሁሉ የሚያደርገው ነገር ነው። እናደርገዋለን ወይ ነው አሁን። ይሄንን ወንጌል አሁን እየተማርን ነው። የሚያስተምር እግዚአብሔር ነው። እኔ ቆሜ እኛ ተቀምጠን ይሄን እናደርጋለን። ክርስቲያንነቱን ተውት። ከክርስቲያንነት በታች ሁሉም ሰው የተሰጠውን የሰውነት ድርሻ እንኳን እየተወጣን ነው ወይ? ይሄ ሁሉ ሰው ይራብ ነበር፣ ይሄ ሁሉ ሰው ይጠማ ነበር። ተማሪው ግን ብዙ ነው አይደል? በየዓመቱ በየፊናችን በመንፈሳዊ ባለሙያ ዘርፍ ተምረን የምንመረቅ ትምህርት ላይ ያለን ብዙ ነን፣ ተግባር ላይ ግን የለንም። ከዛ ከፍ ሲል ደግሞ መንፈሳዊ ምህረት አለ። መንፈሳዊ ምህረት ደግሞ በሃይማኖትና በምግባር የደከመውን ማጽናት ነው። ክፉ ምግባር በጎ ምግባር መስሎት እየኖረ ያለውን አይ ይሄ እኮ ክፉ ምግባር ነው ብሎ መመለስ፣ በተሳሳተ ሃይማኖት ላይ የቆመውን መመለስ። ዛሬ ሰንበት ተማሪዎች፣ አስተባባሪዎች፣ ተማሪዎች የተማርነውን እናስተምራለን ወይስ እዚሁ አዳራሽ እዚሁ ከተማ ውስጥ ነው የምንኖር? ወደ ገጠር እንወጣለን፣ ያላመኑትን እናሳምናለን፣ በክፉ ምግባር ውስጥ ያሉትን እናስተምራለን። ሐዋርያዊ ተልኳችን ምን ይመስላል? ይሄንን መገምገም አለብን። የመጨረሻው ትልቁ ደረጃ ግን መጥወተ ርዕስ ይባላል። እስቲ መጥወተ ርዕስ ብሎ ራስን መስጠት ማለት ነው። የመጨረሻው ምህረት ራስን መስጠት። ታሪክ ልንገራችሁ ላዋዛውና ማለት ነው። እየጨረስኩኝ ነው፣ ይቅርታ። አንጢላሪዮስ የሚባል አንድ ሀብታም ሰው ነበረ። የመጨረሻውን ምህረት የመጨረሻውን መማር መጽሐፍ ቅዱስ እንዴት እንደሚገልጽ እንደነግራችሁ ነው። በጣም ሀብታም ነው፣ ግን በጣም ንፉግ ነው፣ አይሰጥም። እና በአካባቢው ያሉት ነዳያን ያውቁታል ባህሪው። በአጠገባቸው ሲያል ይሄ ሀብታም እኮ ምንም ለድሃ የሚራራ አይደለም፣ የሚረዳ አይደለም እያሉ ሁሉም ይነጋገራሉ። አሁን እኔ ብሄድና ቢሰጠኝ ምን ትሰጡኛላችሁ ብሎ አንዱ ተወራረደ። በፍጹም እሱ 5 ሳንቲም አይሰጥህም፣ ሻሜ መሐለቅ አይሰጥህም ብለው ተወራረዱ። ሄደ ቤቱ። በአጋጣሚ ሆኖ ምሳ ሰዓት ነበረ። የሚያምን ነው በለ ልክ እንደኛ ደግሞ የሚያምን ነው። ስመ እግዚአብሔርን ጠርቶ እኮ የሚበላ ክፉ ሰው በነገራችን ላይ ምናልባት በጣም አማኝም ሊሆን ይችላል፣ በጣምም ክፉ በጣም አማኝ ሊሆን ይችላል። ሁለቱንም እንዴት አስተባብረን እንደምንይዝ መድኃኒዓለም ይወቀው። ስመ እግዚአብሔርን ጠርቶ ሊበላ ሲል የእግዚአብሔርን ስም ጠርቶ ነዳዩ እባክህ ስለ እግዚአብሔር ስለ ማርያም ቁራሽ እንጀራ እንዳይተወው ስመ እግዚአብሔርን ጠራበት። ምንም ቢሆን የእግዚአብሔር ስም ተጠርቷል። እንዳይሰጠው ደግሞ ንፉጋል ያው ወደዛ ብሎ የሆነ የሸገር ዳቦ መሰለኛ ዳቦ ሲወረውርበት አናቱን ፈነከተውና ደምደማ ማለት ምን አይነት ደረቅ ዳቦ እንደሆነ አላውቅም። እንግዲህ አናቱ ተፈንክቶ ደሙን አብሶ ዳቦውን ጎርሶ ወደ ነዳያኑ ሄደ። ይኸው ሰጠኝ እኮ ዳቦውን፣ የተወራረዱትን በላ። ያ ሀብታም አንጢላሪዎስ በዚያች ሌሊት ራእይ ያያል። በሌሊት መልአክ ነፍሱ ከስጋው ተለይታ በዛች ሌሊት በህልም ነው እንግዲህ መላእክተ ጽልመት አጋንንት ነፍሱን ይዘው ወደ ሲኦል ሲወስዷት የብርሃን መላእክት ደግሞ ከኋላ ሲከተሏቸው ያያል። ምን ትሰራላችሁ መላእክተ ብርሃን? ይሄ እኮ እድሜ ልኩን ለድሃ ሳይረዳ የነበረ ክፉ ስራ ሲሰራ የነበረ ነው። ምን ጉዳይ አላችሁ ከዚህ ሰው? አይ አንድ ቀን እኮ ለዛ ድሃ አብልቷል። ምን አበላው? ፈነከተው እንጂ እየተባባሉ ይከራከራሉ። መጨረሻ ላይ ከጌታ የፍርድ ወንበር ሲደርሱ እስቲ ራሱ ያበላውም የፈነከተው የሚመስክር ተብሎ ያነዳ ይመጣል። ይሄ እንግዲህ በህልሙ ነው። ልብ በሉ። ተጠራ። ከዛ ሲያየው ኦ ባእል ዘአጽገብከኒ ትማልም፣ ውይ አንተ ሀብታም ትናንትና ያጠገብከኝ ብሎ ገና ሲያየው ተናገረ። እሺ ምንድነው ያደረገልህ? አልፈነከተህም? አዎ ፈንክቶኛል። ታዲያ ምንድነው? ይታውቀኒ ደም እምጽንዓ ረሃብ፣ ከረሃቡ ጽናት የተነሳ ደም ያልታወቀኝ መጥገብ የሚያወቁታል።
አይ ይኸው በቃ ተመስክሮለታል አስገቡት አለ። መላእክተ ብርሃን ከመላእክተ ጽልመት ነጥቀው ነፍሷን ሲያስገቡት ብሉም ብሎ ነበር። እንደው በዛ ክፋት ፈንክቼው ባበላሁት ዳቦ እንደዚህ ተማርኩኝ ያለኝም በመጸውት ያለኝም ብምር ብሎ ተማረ ማለት ነው። አያችሁ ከህልሙ ተማረ። ትምህርት በነገራችን ላይ ቀለም ብቻ አይደለም። ዛሬ መንገድ ላይ የምታልፉት እያንዳንዱ ሰው እያንዳንዱ የምታዩት ሰው እግዚአብሔር በአንድም በሌላም ይናገራል፣ ያስተምራል። ሰሚ ግን የለም ነው የሚለው። ተማረ ወዲያውኑ እንደው ሞት ሳይመጣ ብሎ ያለውን ሰጥቶ ጨረሰ። አረ ያለውን የሚሰጥ 1 ቢሊዮነር አንድ ሀብታም አለ እየተባለ ነዳይ ሁሉ እየተጠራራ መጣ። በአጋጣሚ ነው በአጭር ሰዓት ጽድቁን ላለማጣት ያለውን ጨርሶ ነበርና የተወሰኑ ዳያን ሲመጡ ምንም የለውም የሚሰጠው። አይ እንዴት ላድርጋችሁ ታዲያ በቃ ሽጡኛ አለ። እኔን ሽጡና የኔን ዋጋ ተካፈሏል። እግዚአብሔር ሲያስተምር እስከዚህ ድረስ ነው። ሸጡት በ30 ብር የተሸጠበት ሀገር ከብት ጠባቂ ሆኖ ኖረ። ማታ ማታ ከብቱም እሱም ደም የሚያለባቸው ሆነ። ይሄ ሰው ጻድቅ ነው ቅዱስ ነው አይገባችሁም ሲላቸው ማለት ነው። በዚህ እጹብ ሲሉ ሲገረሙ ከብቶቹን አንዴ በስመ አብ ሲል አንዴ ሳሩ እየበቀለ አንዴ ምንጭ እያፈለቀ እየመገባቸው አረ ይሄ ሰውዬ እንዴት ያለ ነው ሲሉ እንደገና አንድ ዕውርና ዲዳ የነበረ ሰው ሲፈውስ ቆይቶ በመጨረሻ ተሰወረ ይላል አንቲላሪዮስ። ከዛ ክፋት ወደ መሰወር ኤልያሳዊ ሄኖካዊ ቅድስና ላይ የሚያደርሰን ምንድነው? ትምህርት፣ ተግባራዊ ትምህርት፣ ምህረት፣ ለሰው ማዘን፣ መመጽወት ምን ያህል ዋጋ እንዳለው እኛም እንማር። ከዛ በኋላስ እንማር ይምረናል ማለት ነው። ስለዚህ ከመማር ወዴት? ወደ መማር፣ ቀለሙን ከመማር ምህረትን ወደ ማግኘት አንድም ከአምስተኛ ክፍል ወደ ስድስተኛ ክፍል፣ ከስድስተኛ ክፍል ወደ ሰባተኛ ክፍል፣ ከቀዳማይ ወደ ካላይ፣ ከአንዱ ትምህርት ወደ ሌላው ትምህርት። ትልቁ ነገር ግን በቃልም በተግባርም ከመማር በእግዚአብሔር ምህረት ወደ መማር አምላካችን ያሸጋግረን። ወርሃ ጽጌውን በሰላም አስፈጽሞ እንግዲህ ለቁስቋም ማርያም ያደርሰን። ሁሉም ትምህርት ነው። የምታዩት የምትሰሙት ሁሉ ትምህርት ነው። እዚህ ቤተክርስቲያን ላይ ገረገራው፣ ዛፉ፣ ቤቱ ሁሉ ነገር ትምህርት ነው ለተማረ ሰው ላወቀበት። ቁጭ ብሎ ደግሞ ቃሉን እንደዚህ በየዕለቱ ለሚሰማ ዕለት ወደ እርሷ የሚንጠባጠበውን ውሃ ተቀብላ የምታበቅል መሬት የተባረከች ናት። ዕለት ሁሌ በመጣን ቁጥር ያስተምረን እግዚአብሔር በቃልም በተግባር ሰምቶ የሚያደርገው ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ነው የሚለው። በእምነት እስካልተዋሃደ ሊጠቅመን አይችልም። 40 ዓመት ብናስቀድስ 50 ዓመት ብናወድስ በውስጥ እስካልገባና እንደዚህ ወደ መማር እኛ ወደ ማጽደቅ እስካልሄደ ድረስ ዋጋ የለውም። ለፍተን መና እንዳንቀር አምላካችን ይርዳል። ከመማር ወደ መማር ያሻግረን። ወስብሐት ለእግዚአብሔር።